እንዴት ናችሁ የዚህ ቻናል ተከታታዮች? የኮምፒውተር ፍራውድ ወይም ኮምፒውተርን፣ ስልክን፣ አጠቃላይ ቴክኖሎጂን በመጠቀም የሚደረጉ ማጭበርበሮች አዌርነስ ክሬሽን የግንዛቤ ፈጠራ ትምህርቶች ይቀጥላሉ ማለት ነው። በአሁኑ የማጭበርበር ግንዛቤ ሁለት ነገሮችን ይዤላችሁ ቀርቤያለሁ። እነዚህ ነገሮች ብዙ ሰው ማወቅ ስላለባቸው እነዚህን የማጭበርበር አይነቶች ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ለቀጣይ ለተለያዩ የግንዛቤ ማሳወቂያ ትምህርቶች ቀጣይነት እንዲኖረው አስተዋጽኦ አድርጉ። አሁን የምናያቸው ሁለት ናቸው። ፊሽንግ እና ስሚሽንግ ይባላሉ። ሁለቱም ከስልክ ጋር የተገናኙ ናቸው እና እነዚህ ፍራውዶች ምንድን ናቸው? እንዴት ነው የሚፈጸሙትስ? እና ራሳችንን ከዚህ ፍራውድ እንዴት መጠበቅ አለብን የሚለውን ከሁለቱ ፍራውዶች ማየት እናያለን ማለት ነው። እነዚህ ፍራውድ እንግዲህ አጠቃላይ እነዚህ ፍራውዶች ከሶሻል ኢንጂነሪንግ ፍራውድ ነው የሚባለው። ሶሻል ኢንጂነሪንግ እንግዲህ የአንድን ሰው ስነልቦና በመጠቀም ያንን ሰው ማኒፕሌት በማድረግ ወይም ኢንፍሉዌንስ በማድረግ በተለያየ በጥቅማ ጥቅም ሊሆን ይችላል፣ እንደ ጓደኛ ቀርበው ሊሆን ይችላል። በብዙ አይነት መንገድ ሰውን በመቅረብ ከሰው መረጃን እንዴት ማግኘት የሚችሉበት የማጭበርበር ዘዴ ነው። ስለዚህ የሶሻል ኢንጂነሪንግ በኮምፒውተር ዘርፍ ሰፋ ያለና ብዙ ፍራውዶች የሚፈጸሙት በዚህ ነው። ከነዚህ ውስጥ ደግሞ ፊሽንግ ይባላል። ፊሽንግ ማለት ደግሞ ፌክ የሆነ ነገርን በመፍጠር ፌክ የሆነ ዌብሳይት ሊሆናል፣ ፌክ የሆነ ቴክስት ሊሆን ይችላል፣ ፌክ የሆነ ኮል ሊሆን ይችላል። እነዚህን በመጠቀም ሰዎችን በማጭበርበር የሰዎችን ሴንሲቲቭ በጣም ጠቃሚ የሆኑ ፐርሰናል መረጃዎች እንደ ፒን፣ ኢሜል፣ ፓስወርድ እና ሌሎችን ነገሮች የባንክ ፒን፣ ኦቲፒ እነዚህን ነገሮች በመጠቀም የሰዎችን ፐርሰናል ኢንፎርሜሽኖች የግል መረጃዎችን መመንተፍ ላይ ፎከስ ያደረጉ ወይም ያተኮሩ ነገሮች ናቸው ማለት ነው። እነዚህ ምንድን ናቸው የሚለውን ቀጥለን እናያለን ማለት ነው። ፊሽንግ ማጭበርበር የመጀመሪያው ምንድን ነው? ቮይስ ኮል ነው። እንግዲህ እነዚህ በቮይስ ኮል ወይም በመደወል በድምፅ የሚደረጉ ማጭበርበሮች ናቸው። አሁን በአገራችን ላይ በጣም የተለመደ ማጭበርበር ዘዴ ነው። ከባንክ ነው የደወልነው በማለት አዌርነስ ግንዛቤ የሌላቸውን ሰዎች ኦቲፒያቸውን በመቀበል ከባንክ ከራሳቸው አካውንት ከባንካቸው አካውንት ወደ ራሳቸው ብር የማስተላለፍ ዘዴ ሴንሲቲቭ የሆኑ በጣም ጠቃሚ የሆኑ መረጃዎችን የመውሰድ እና ብዙ ነገሮችን ይጨምራል ማለት ነው። ይሄ ፊሽንግ ማጭበርበር አሁን ወደፊት በጣም ግንዛቤ ሊኖራቸው የሚገባው ለምንድን ነው? ወደፊት በጣም እየጨመረ ነው የሚሄደው። ምክንያቱም ኤአይ መጥቷል። በኤአይ ጀነሬት ሲንቲሳይዝ ተደርጎ የምታውቁት ሰው ድምፅ ሊመጣ ይችላል። ይደውልላችኋል። የቅርብ ጓደኛችሁ ሊሆን ይችላል፣ ዘመዳችሁ ሊሆን ይችላል። ይደውልና ብር ላኩልኝ ሊላችሁ ይችላል። ድምፁን ታውቁታላችሁ። ምክንያቱም በኤአይ ሲንቲሳይዝ ይደረጋል። ያ ድምፅ ፌክ ድምፅ መፍጠር ይቻላል ማለት ነው። እነዚህ ማጭበርበሮች በኤአይ እየታገዙ እየሰፉ የምታውቁት ሰው ድምፅ እስከሚመስላችሁ ድረስ እንደዛ ድረስ ሊደረግ ይችላል እና ጥንቃቄ ያስፈልጋል። ስለዚህ ቀጣይ ደግሞ ምን ማድረግ አለብን የሚለውን ዲቴል ስለማይ አሁን ይሄ ፊሽንግ ማለት በድምፅ በመደወል የምታውቁት ሰው በመምሰል አለቃችሁ በመምሰል የተለያዩ መረጃዎችን ኦቲፒ፣ ካርድ ነምበር፣ አካውንት ዲቴል እና ጠቃሚ የሆኑ መረጃዎች ለሰው ሸር የማይደረጉ የመስሪያ ቤት ሊሆን ይችላል የግላችሁ እነዛን የሚያገኙበት መንገድ ነው። ይሄ አንደኛው ሲሆን ሁለተኛው ደግሞ እንደዚሁ ተመሳሳይ ነው። እሱ ደግሞ
ስሚሽንግ ይባላል። ሁለተኛው ስሚሽንግ ይባላል። ይሄ ደግሞ ምንድን ነው? ቴክስት ነው። ቴክስት ልክ እንደሚደውሉ ቴክስት በመላክ የምታውቁት ሰው በመምሰል በማጭበርበር የሚፈልጉትን መረጃ ከእናንተ ይወስዳሉ። ብርን ጨምሮ ጠቃሚ መረጃዎችን፣ ፐርሰናል መረጃዎችን እንግዲህ በውጭ ሀገር መረጃ ራሱ በሀገራችንም የተለያዩ የቢዝነስ አይዲያ የያዙ መረጃዎች፣ የመስሪያ ቤት መረጃዎች፣ ሴንሲቲቭ የሆኑ መረጃዎች አሉ። ከገንዘብ በላይ ጠቃሚ የሆኑ መረጃዎች አሉ። እነዛን ጭምር በመውሰድ እናንተን ለኪሳራ ድርጅታችሁንም ለኪሳራ የሚዳርጉ ማጭበርበሮች ስለሆኑ እነዚህ ላይ ጥንቃቄ እንድታደርጉ ነው። ሌላው እነዚህ ማጭበርበር ምልክቶች ምንድን ናቸው? አንደኛ ማጣደፍ ነው። በጣም ነው የሚያጣድፏችሁ። ቤተሰብም እንዲሆን ኃላፊያቸውም ቢሆን ደውሉ በቃ እነዚህ ነገር ላይ ነው፣ ስብሰባ ላይ ነው፣ አርጀንት የሆነ ነገር ላይ ነው፣ ይህንን ቶሎ ላኩልኝ፣ እንደዚህ አድርጎ አይምሯችሁን ማኒፕሌት ያደርጋል። አይምሯችሁን ተቆጣጥሮ እሱ የሚለውን ነገር እንድታደርጉ በማጣደፍ ረሽ በሆነ ኢንቫይሮንመንት ያስገባችሁና ያንን ነገር እንድትሰጡት ያደርጋል ማለት ነው። የፈለገውን ነገር ማለት ነው። ሌላ ነገር እንድታስቡ አይፈቅድላችሁም። ሰው እንድታማክሩ ቶሎ በሉ፣ እንደዚህ ነው የሆነ ጥቅም እንደሚያመልጠው ወይም እናንተም የሆነ ጥቅም እንደሚያመልጣችሁ አድርጎ እነዚያን በጣም በጥርፊያ ያን ነገር እንድታደርጉለት ይፈልጋል ማለት ነው። ሁለተኛው የማይጠየቅ ነገር ከግንዛቤ እጥረት ያላቸውን ሰዎች ሊጠይቅ ይችላል። ሴንሲቲቭ በጣም ጠቃሚ የሆኑ የግል መረጃዎችን ፒን የማይሰጥ ኦቲፒ፣ ፓስወርድ እንግዲህ እነዚህን ነገሮች የሚያገኙበት ብዙ አይነት መንገድ አላቸው። እነዚህን ነገሮች እንግዲህ እንደ ጥሩ ጓደኛ ቀርበው ይሉንታ ሊያስይዟችሁ ይችላሉ። ወይም ደግሞ እንደ ኃላፊያችሁ ነው በቁጣ እንደዚህ ከሆነ እንደዚህ ሊያመልጥ ይችላል እንደዚህ ብለው በማስፈራራት ጭምር እነዚህን መረጃዎች ሊያገኙ ይችላሉ። አንደኛ ደግሞ ዲቴል በሆነ የእናንተን ቢሄቪየር በማጥናት ምን አይነት ፓስወርድ ይጠቀማሉ፣ ምን አይነት ፒን ይጠቀማሉ፣ በእህታቸው በሚወዱት ነገር፣ በወንድማቸው በአባታቸው የሚለውን ዲቴል መረጃ ከእናንተን በመቅረብ ሶሻል ኢንጂነሪንግ ማለት በቃ ይሄ ነው። እናንተን በጣም ሶሻላይዝድ በማድረግ ከእናንተ የሚፈልጉትን ነገር በራሳቸው መንገድ ሊወስዱ ይፈልጋሉ ማለት ነው። ሌላው ደግሞ ምንድን ነው? በማይታወቅ ቁጥር ነው የሚደውሉላችሁ። በማታውቁት እና ሞዲፋይድ የሆነ ወይም ፊሽንግ የሆነ ዌብሳይት ይልኩላችኋል፣ ትክክለኛ ያልሆነ። እነዛንም ነገሮች የማጭበርበር ምልክት ስለሆኑ እነዚህ ላይ ጥንቃቄ ማድረግ አለባችሁ ማለት ነው። ሌላው ምንድነው? ጸባያቸው በጣም ፍሬንድሊ፣ በጣም ጓደኛ፣ የቅርብ ጓደኛ ወይም ለእናንተ ልዩን ቀረቤታ ያላቸው ሊሆኑ ይችላሉ። ደግሞ በጣም አግሬሲቭ ሊሆኑባችሁ ይችላሉ ማለት ነው። በሁለት መንገድ ሊቀርቧችሁ ይችላሉ። ፍሬንድሊ በሆነ በጣም ጓደኝነት፣ በጣም በተለየ ፖላይት በሆነ መንገድ ወይም ደግሞ በጣም በቁጣና አግሬሲቭ በሆነ መንገድ የእናንተን ስሜት ማኒፕሌት ወይም መቆጣጠር የሚችሉበትን መንገድ ያህሉ ማለት ነው። እነዚህ እንግዲህ የማጭበርበር ምልክቶች ናቸው። እነዚህ ሲያጋጥሟችሁ ምን ማድረግ፣ እንዴት መከላከል ይቻላል የሚለው ነው የምናየው ማለት ነው። በቃ በእያንዳንዱ ነገሮች ንቁ መሆን ወይም ባልተጠበቁ ሜሴጆች እና ጥሪዎች በማታውቋቸው ላይ ነገር ንቁና ተጠራጣሪ መሆን አለባችሁ። እንዴት ሆነ ቢያጣድፋችሁም እንትን ቢላችሁም ወይም በዚህ በኮምፒውተር በቴክኖሎጂው ዓለም መልቲ ፋክተር አውተንቲኬሽን ማለት ወንድምህ አባትህ ወር ሰምበዲ ደውሎ በሌላ ስልክ ብር ላክልኝ እንደዚህ ቢልህ በሌላ መንገድ ማረጋገጥ አለብህ። ያ ነው መልቲ ፋክተር አውተንቲኬሽን። በአንድ ብቻ መንገድ ቴክስት ለአንዳንድ ሰዎች ቴሌግራም ላይ ኢቨን በተሰረቁ ስልኮች ቴሌግራም ላይ ሜሴጅ ተልኮላቸው ብር የሚልኩ አሉ። ያ መሆን የለበትም። ኢቨን ወንድም እንደዚህ ልሆን ነው በቃ ይሄ ብር ዛሬ ካልተላከልኝ የሆነ ችግር ውስጥ ነው ልገባ ቢል በሌላ መንገድ ሪል መሆኑን ቶሎ አጣርታችሁ እርጀንሲውን ነው ማድረግ ያለባችሁ እንጂ የሆነ ነገር ተጣርፋችሁ ማድረግ የለባችሁም የሚል ነው። ሁለተኛ ማረጋገጥ ነው። አንሆን ቁጥር ሲደወልላችሁ ሜሴጅ ሲላክላችሁ ከባንክ ከሆነ ትክክለኛ የባንክ
ቁጥሩን ደውላችሁ ከቴሌ ከሆነ ትክክለኛ ይዛን ከተለያየ መስሪያ ቤት ከሆነ የመስሪያ ቤቱን ትክክለኛ ቁጥር ደውላችሁ ቸክ አድርጋችሁ ነው እንትን ማለት ያለባችሁ ማለት ነው እንጂ አሁንም በፍጥነት ምንም አይነት ውሳኔ ማድረግ የለበትም ማለት ነው። ሌላው በሜሴጅም በተለያየ መንገድም ሊንክ ሊላክላችሁ ይችላል። ያን ሊንክ አትክፈቱ። የማታውቁትን ሊንክ በሜሴጅ የሚመጣ በምንም ስልካችሁ ላይ መክፈት ጥሩ አይደለም። ምክንያቱም እነዛ ሊንኮች የራሳቸው የሚይዙት ማልሽየስ ተንኮል አዘል የሆነ ሶፍትዌር ስለሚኖረው ያ ደግሞ ስልካችሁ ላይ ይጫንና ብዙ ነገራችሁን ለእነሱ ሊያስተላልፍ ስለሚችል እነዚህ ነገሮች ላይ ጥንቃቄ ማድረግ ይፈለጋል። ሌላው በምንም መንገድ በማንኛውም መንገድ እነዚህ ነገሮች ሼር አይደረጉም። ፒን፣ ፓስወርድ እና ኦቲፒ እነዚህ ነገሮች የእናንተ ብቻ ናቸው። ከባንክም ደወለ ከየትም ደወለ እነዚህን ነገሮች ሼር ማድረግ የለባችሁም፣ አይደረጉምም። እነዚህ ነገሮች ሁልጊዜ ፓስወርዳችሁን፣ ፒናችሁን፣ ኦቲፒ የሚላክላችሁን ለማንኛውም ሰው ሼር አይደረግም። አሁን በጣም የተለያዩ ሰዎች በሶሻል ሚዲያ የምናየው ይሄ ነው። በቃ ከባንክ ነው የደወልነው ይሏቸዋል፣ ያጣድፏቸዋል። እንደዚህ ካላደረጋችሁ አካውንታችሁ ይዘጋል። ይሄ የማስፈራራት እንዳልኳችሁ ቶሎ የማጣደፍ ከዛ ደግሞ ፍሬንድሊ መሆን በደንብ ትሪት የማድረግ እነዚህን ነገሮች የሶሻል ኢንጂነሪንግ ቴክኒኮች ተጠቅመው እነዚህ ነገሮች ኢቭን ከተማሩ ሰዎች ዶክተር ከተባሉ በትምህርት እንኳን ከፍ ካሉ ሰዎች ሁሉ እየወሰዱ ይገኛሉ። እንኳን አዌርነስ ከሌለው ግንዛቤ ከሌለው ሰው። ስለዚህ እነዚህን ግንዛቤዎች መፍጠር አለብን። ይህንን መልእክት ሌሎችም ሸር አድርጓቸው እንዲደርሳቸው። ማንኛውንም ፓስወርዳችሁን ፒናችሁን ማጋራት የለባችሁም። ብዙ ግንዛቤ የሌለው ሰው አለ። ግንዛቤ የሌለው ሰው አሳውቁት፣ ይህን ነገር ሸር አድርጉት ማለት ነው። የመጨረሻው በቃ እነዚህ እናንተ ላይ ግፊት የሚፈጥሩ የሚያጣድፏችሁ ቶሎ በቃ እኔን ካላረክ እንዳረግብሃለሁ እንዲህ የሚሉት ነገር ላይ በቃ ተጠራጣሪና ያንን ነገር ማስወገድ አለባችሁ። ብዙ ፕሬዥር ሊያሳድሩ የተለያየ ምክንያት ሊፈጥሩ ይችላሉ። እናንተን አጣርፎ ያንን ነገር እንድትፈጽሙላቸው ከእነዚህ ነገሮች ተጠቀሙ፣ ተጠበቁ። በተለይ ኤአይ የተለያየ ሰው እንዳልኳችሁ ድምፅ ሞዲፋይ እያደረገ የምታውቁት ሰው ሊመስል ይችላል። አንዳንድ ሰው አለቃው ሲደውልበት በጣም ይፈራል። አለቃው እንዳርግልኝ ወይ እንደዚህ አይነት መረጃ ላክልኝ። የመስሪያ ቤቱ በጣም የማይላኩ ሸር የማይደረጉ ሴንሲቲቭ የሆኑ መረጃዎች፣ ኮንፊደንሻል የሆኑ መረጃዎች ሊኖሩ ይችላሉ። ኃላፊያችሁ መስሎ ይህን መረጃ ላክልኝ ስብሰባ ላይ ካላክልኝ እንደዚህ ብላችሁ ዝም ብላችሁ መላክ የለባችሁ። ቼክ አድርጋችሁ በሌላ መንገድ አጣርታችሁ መላክ ነው ያለባችሁ። እነዚህ ነገሮች አሁን እየበዙ በኤአይም እየተደገፉ በጣም ብዙ ሰው እየተጭበረበረባቸው ስላለ እነዚህ ነገሮች ግንዛቤ እንዲኖራችሁ ነው። ሸር፣ ላይክ፣ ፎሎ፣ ኮሜንት በማድረግ ሌሎች ደግሞ ተከታታይ ያላቸውን የግንዛቤ ማስጨበጫ ትምህርቶች እንድለቅ ያበረታታኛል። አመሰግናለሁ።